እንዴት ሰነበታችሁ የቻናሌ ቤተሰቦች? በዛሬው የካፕከት ኮርስ ተገናኝተናል። በዛሬው ትምህርት የምንማረው እንዴት ቪዲዮዎችን እና ፎቶዎችን ወደ ካፕከት ኢምፖርት ወይም ማስገባት እንደምንችል ነው፣ ኤዲት ለማድረግ ማለት ነው። ስለዚህ በቀላሉ አንድ ፕሮጀክት ወይም ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ እንዴት ማስገባት እንደምንችል እናያለን። ቀጥታ እዚች ጋር ኒው ፕሮጀክት የሚለውን ነክተን ከጋላሪ ላይ እንመርጣለን። ስንመርጥ የተለያዩ አይነት ፎቶዎችን ሊሆን ይችላል፣ ቪዲዮዎችን ሊሆን ይችላል ማስገባት እንችላለን። እዚች ጋር ኒው ፕሮጀክት የሚለውን እነካና ለምሳሌ እዚች ጋር አንድ ቪዲዮ አለ። ይህን ቪዲዮ እዚች ጋር ከላይ በኩል እችኛው ምልክት ስነካ ቲክ አደረግን መረጥን ማለት ነው። ከፈለግንም ደግሞ እዛ ፎቶ የሚለው ጋር ሄደን እሱን መምረጥ እንችላለን። 2-3 ቪዲዮዎችን 4 ቪዲዮዎችን ማስገባት እንችላለን እንደ አቅሙ ማለት ነው። ብዙ ቪዲዮዎችንም አንድ ላይ ማስገባት ይቻላል። ስለዚህ እዚህ ጋር ከስር አድ የሚል አለ። እሱን ነክተን ነው የምናስገባው። ከምንፈልገው ደስ ኤዲት ማድረግ የምንፈልገውን እያንዳንዱ ቪዲዮ መርጠን እዚህ ጋር አድ የሚለውን እነካለን። ከዛም በኋላ እንደዚህ ሆኖ ይመጣልናል። እዚች ጋር እንደምታዩት ሰፋ ጠበብ ማድረግ እንችላለን። ይሄ ምንም አይነት ቪዲዮ መቁረጥም አይደለም፣ ኦልሬዲ ሰብሰብ እንደማድረግ ያህል ነው። ዙም እያደረግንም እንትን ማድረግ እንችላለን። እዚች ጋር የተለያዩ ያስገባናቸው ቪዲዮዎች አሉ። ስለዚህ እያንዳንዱ ቪዲዮ በዚህ መልኩ ኢምፖርት ካደረግን በኋላ ነው ኤዲት የምናደርገው ማለት ነው። ስለዚህ ዛሬ ፎቶና ቪዲዮ እንዴት ኢምፖርት እናደርጋለን የሚለውን ያየነው ቪዲዮ ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳይለየን። የዛሬው ቪዲዮ ይመስላል። ቴንክ ዩ